አንድ ታዋቂ ፈላስፋ እንደዚህ አለ፣ እባብ መርዝ ባይኖረው ኖሮ ሰዎች እንደ ገመድ ይጠቀሙት ነበር አለ። ማንም አይፈራውም ነበር አለ። አብዛኞቻችን እባብን የምንፈራው ለመርዙ እንጂ እባብ አስፈሪ ፍጥረት ሆኖ አይደለም። ድመት ለምሳሌ አለ፣ ውሻ አለ፣ እንሽላሊት አለች ምናምን ነገር አያስፈሩም። ለምን? መርዝ ስለሌላቸው፣ መልሰው ስለማይናደፉ፣ መልሰው የሆነ ነገር ጥቃት ስለማያደርሱብን አንፈራቸውም። ልንገራችሁ፣ በህይወታችሁ ሰዎች እናንተን ሊፈሩ የሚችሉት እናንተን ሊያከብሩ የሚችሉት መቼ እንደሆነ ታውቃላችሁ? እንደምታጠቋቸው ራሳችሁን መከላከል እንደምትችሉ ሲያውቁ እናንተን ያከብራሉ። ነገር ግን ራሳችሁን መከላከል እንደማትችሉ ደካማ እንደሆናችሁ ምንም እንደማታደርጉ ሲያውቁ ድንጋይ ያነሱባችኋል። ልንገራችሁ፣ እናንተን ለመጠቀም ይሞክራሉ። መጫወቻ ያደርጓችኋል፣ ይቀልዱባችኋል። ልንገራችሁ፣ ለዛ ክፉ እንኳን ባትሆኑ ክፉ ነገር ማድረግ እንደምትችሉ አሳያቸው። መርዛማ እንኳን ባትሆኑ መርዛማ ምሰሏቸው። እዛኔ እናንተን ያከብራሉ። ባይዘው ይሄ ትልቅ ሰው ምክር ነው፣ ነግሬያችኋለሁ።